አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የመዲ ቤተሰቦች ደህና ናቸው? ደህና ነኝ አልሐምዱሊላህ። እንዴት ነው ጁማ እንዴት ነበረ? ሁሉ ሰላም አለሁኝ። ዛሬ እስኪ ሱቅ እጄ ገዛቼ የመጣሁትን ነገር ላሳያችሁ ነው እና ሰላም ናችሁ? ሰብስክራይብ አድርጉኝ ውዶች፣ አበረታቱኝ ማለት ነው። ያው እየሞከርኩ ነው ከመዳን ቤት ወጥቼ በሀገሬ የራሴን ህይወት ለመኖር እየሞከርኩ ነው። እገዛችሁን እሻለሁ ማለት ነው። አበረታቱኝ እና በኖርማል ካሜራ ነው የቀረጥኩ ያለሁት እና በሾርት ቪዲዮ ላይ ነው የምለቅላችሁ። እንደዚህ በእንትን እና እንትን በሉ አበረታቱኝ እና የኑሮ ውድነቱን በኢትዮጵያ ብቻ ሳይሆን በዚህም ሀገር ላይ ያው እያየሁት ስለሆነ ማለት ነው። እኔ እዚህ ቤት ከመጣሁ ጀምሬ አሁን እዚህ ቤት ራሱ 7 ዓመቴ ነው። ከመጣሁ ጀምሬ የቤት አስቤዛ እኔ ነኝ የምገዛው ማለት ነው እና ያስተዋልኩትን ቢያንስ ከዛሬ 7 ዓመት እስካሁን ያለውን ነገር ያስተዋልኩትን ላሳያችሁማ። ቆይ ገዝቼ የመጣሁትን ማለት ነው እና ላይክ እና ሰብስክራይብ ማድረግ እንዳትረሱ። እና ዛሬ ይሄ ሰልሞን አሳ ይባላል ማለት ነው። አሁን ይሄ ስንት ነው? ግማሽ ኪሎ ነው። ግማሽ ኪሎ ሰልሞን አሳ ፊት ላይ አሁን ይሄ 1 ኪሎ ነበር በእንደዚህ ዋጋ የሚሸጠው ማለት ነው። አሁን ግን 52 ብር ከ80 ምናምን ሳንቲም ነው። ይሄ ግማሽ ኪሎ ነው፣ 1 ኪሎ አይደለም። እና አሁን ደግሞ ይሄ እችም ግማሽ ኪሎ ናት፣ 20 ብር ነው። አሁን 1 ኪሎ ፊት የነበረ ዋጋ ነው። ይሄ ግማሽ ኪሎ እንትን ምንድነው ስሙ? ገንበሪ ይባላል በአረበኛ። ገንበሪ ወይም እንደ ቁምብርስ አይነቱ። ይሄኛውን ደግሞ እውልኝ ይሄ 1 ኪሎ ነው። 1 ኪሎ ነው ይሄ የሚይዘው የገንበሪ የቁምብርሱ ዝርያ ነው። አሁን ይሄ ፊት አንድ ኪሎ እንትን ዋጋ ነው። ይሄ አሁን ይሄ 1 ኪሎ ነው 40 ምናምን ብር ማለት ነው። 46 ብር ከምናምን እውልኝ። እንግዲህ የኑሮውን እላችኋለሁኝ። ይሄ አሁን 20 ብር ፊት የነበረው አሁን ኪሎ 20 ብር የነበረው አሁን ምን አይነት ላይ እንደሄደ ማለት ነው ውዶቼ። እና የኑሮ ውድነቱ በየሀገሩ ነው። በኢትዮጵያም በዚህም በሁሉም ቦታ ነው ኑሮ ውድነት ያለው። እና እኛንም ሀገራችንም ሰላም ያርግልን። ሰብስክራይብ አድርጉኝ የኔ ወዶች። መልካም ጁማ ይሁንላችሁ። ጁማ እኛ ቤት ገንበሪ ምናምንና